ባቲ 97.1 የዜና ሙጃችን ላይ ገብተው ስለሰጡ ማብራሪያ በጣም እናመሰግናለን። በቀጣዩ ጊዜ 32ቱ የዋጋ ሸቀጦች ምንድናቸው፣ ህብረተሰቡ ይጠበቃል ያለው ውጤት ምን ይመስላል የሚለውን ዳግም የተገናኘን የምናወራ ይሆናል። በጣም አመሰግናለሁ። ከኤፍኤም አዲስ 97.1 የዜና መጽሔታችን አሁንም እንደቀጠለ ነው። ከውጭ ለትንታኔ ወደ መሬት ነው አልፈናል። የደቡብ ሱዳን ህዝበ ውሳኔ የመጀመሪያ ቀን የድምፅ አሰጣጥ ሂደት በታቀደው መሰረት መከናወኑን የሀገሪቱ ህዝበ ውሳኔ ኮሚሽን አስታወቀ። በጉዳዩ ላይ አስተያየት የሰጡት የአሜሪካው ፕሬዚደንት ባራክ ኦባማ በታሪክ ውስጥ አዲስ ምዕራፍ ከፈተች ብለዋል። የሮይተርስና የቢቢሲ ዘገባ ተስፋ ያለነት እንደሚከተለው አጠናቅሮታል። ከአፍሪካ አህጉር በስፋቷ ወደር የለሽ የሆነችው ጎረቤት ሱዳንና ሱዳናውያን በታሪካዊ ግዳጅ ላይ ተሰይመዋል። ለሁለት አስርት የዘለቀው የሱዳን እርስ በርስ ጦርነት እንዲያከትም ምክንያት የሆነው አጠቃላይ የሰላም ስምምነት እንደ አውሮፓውያን አቆጣጠር በ2005 ተፈረመ። ያ ስምምነት ካስገኛቸው ውጤቶች አንዱም የደቡብ ሱዳን ህዝብ ከሰሜኑ አብሮ ለመዝለቅ አሊያም ተነጥሎ የራሱን ነጻና ሉዓላዊ